ሰላም ተመልካቾች እንዴት ናችሁ? በዚህ ቪዲዮ የበሽታ መከላከል አቅም ምንድነው የሚለውንና የበሽታ መከላከል አቅምን የሚጨምሩ ምግቦችን እንዲሁም ደግሞ ሌሎች ዘዴዎችን እናያለን። አብራችሁን ቆዩ። እሺ ተመልካቾች የበሽታ መከላከል አቅም ምንድነው ወደሚለው እንምጣስቲ። የበሽታ መከላከል አቅም ትርጉም ወይንም ኢሚዩን ሲስተም እንግዲህ የሰውነት ውስብስብ የመከላከል ስርዓት ሲሆን ከውጪ የሚመጡ የበሽታ አምጪ ተዋሲያን ለምሳሌ ባክቴሪያ፣ ቫይረስ፣ ፈንገስ፣ ፓራሳይት እና ደግሞ የሰውነት ውስጥ የሚፈጠሩ ያልተለመዱ ህዋሶች ለምሳሌ የካንሰር ህዋሳት በማጥቃት እንግዲህ ሰውነታችንን ከበሽታ የሚከላከል ነው ማለት ነው። ይህ ስርዓት የራሱን ህዋሳትም ሆነ ንጥረ ነገሮች ከባዕድ ነገሮች የመለየት አስደናቂ ችሎታ አለው። የበሽታ መከላከል አቅም አስፈላጊነት ምንድነው? ከኢንፌክሽን ይጠብቀናል። ጉንፋን፣ ፍሉ፣ የሳምባ ምችና ሌሎችም በርካታ በሽታዎችን ይከላከላል። ሁለተኛ የካንሰር ህዋሳትን ይዋጋል። ያልተለመዱ ህዋሳትን በመለየት ጉዳት እንዳያደርሱ ያግዳል። ሶስተኛው ሰውነታችን ጤንነቱን ጠብቆ እንዲቆይና በተገቢው መንገድ ራሱን እንዲጠብቅ ይረዳል። ሌላው ከአለርጂና ከአውቶ ኢሚዩን ዲዚዝ ጋር ይያዛል። እንግዲህ አንዳንድ ጊዜ ይህ ስርዓት በትክክል ስራውን ሳይሰራ ሲቀር ለአለርጂና የራስን ጤናማ ህዋሳት ወደ ማጥቃት ሊሄድ ይችላል ማለት ነው። የበሽታ መከላከል አቅም አይነቶችን እንይ። አንደኛው እንግዲህ ተፈጥሯዊ ወይንም ኢኔት የበሽታ መከላከል አቅም ነው። ከልጅነት ጀምሮ የምናገኘውና አጠቃላይ የመከላከል መስመር ነው ማለት ነው። ፈጣን ምላሽ ይሰጣል። ነገር ግን ለተወሰነ በሽታ የአመንጪ ተዋሲያን እንግዲህ የተለየ አይደለም ወይንም ደግሞ በጣም እንዲፈጣን ምላሽ አይሰጥም። ሁለተኛው የተገኘ ወይንም አዳፕቲቭ ወይንም ደግሞ አኳየርድ የበሽታ መከላከል አቅም ነው። ይህ ሰውነታችን ከተወሰኑ የበሽታ አምጪ ተዋሲያን ጋር ከተገናኘ በኋላ የሚዳብር ነው። ለእያንዳንዱ በሽታ አምጪ ተዋሲያን የተለየ እና የበለጠ ውጤታማ ምላሽ ይሰጣል። ማስታወስ ይችላል። ይህ ማለት እንግዲህ ተመሳሳይ ተዋሲያን እንደገና ሲያጋጥም በፍጥነትና በኃይል ምላሽ ይሰጣል። ክትባቶች እንግዲህ ይህንን ስርዓት በማነቃቃት ይታወቃሉ። ዋና ተዋናዮቹ ሊምፎሳይቶች ቢሴልስ እና ቲሴልስ ይባላሉ። ነጭ የደም ህዋሳት ናቸው። እንግዲህ ቢሴልስ አንቲቦዲ ያመርታሉ። ቲሴሎች ደግሞ የተበከሉ ህዋሳትን በቀጥታ ያጠቃሉ ወይንም ደግሞ ሌሎች የበሽታ መከላከል ህዋሳትን ያግዛሉ። እሺ ተመልካቾች የበሽታ መከላከል አቅምን የሚያጠናክሩ መሰረታዊ ነገሮችን የበሽታ መከላከል አቅምን እንግዲህ ለማጎልበት እና ለማጠናከር አመጋገብ ወሳኝ ቢሆንም ሌሎች የአኗኗር ዘይቤዎች ከፍተኛ ሚናን ይጫወታሉ። አንደኛ እንግዲህ ጤናማና የተመጣጠነ አመጋገብ ነው። እንግዲህ የተለያዩ ፍራፍሬዎችን፣ አትክልቶችን፣ ጥራጥሬዎችን፣ ጤናማ ቅባቶችን እና ፕሮቲኖችን መመገብ። ሁለተኛው በቂ እንቅልፍ መተኛት ነው። እንቅልፍ ሰውነታችን ራሱን የሚጠግንበትና የሚያድስበት ጊዜ ነው። እንቅልፍ እንግዲህ በምናጣበት ሰዓት እንግዲህ የበሽታ መከላከል ህዋሳት እንዳይመረቱ ያደርጋል። ይህ ሁኔታ ደግሞ ለኢንፌክሽኖች ያጋልጣል። ስለዚህ አዋቂዎች ከ7 እስከ 8 ሰዓት እንቅልፍ ማግኘት ይኖርባቸዋል። ሶስተኛው የአካል ብቃት እንቅስቃሴ ነው። እንግዲህ መጠነኛና መደበኛ የአካል ብቃት እንቅስቃሴ የበሽታ መከላከል ህዋሳት በሰውነት ውስጥ በተሻለ ሁኔታ እንዲዘዋወሩ ይረዳል። የአካል ብቃት እንቅስቃሴ ወይንም ስፖርት የደም ዝውውርን ያሻሽላል፣ ጭንቀትን ይቀንሳል። ይህ በተዘዋዋሪ እንግዲህ የበሽታ መከላከል አቅምን ይጨምራል። በጣም ከባድና ከመጠን ያለፈ የአካል ብቃት እንቅስቃሴ ግን ለጊዜውም ቢሆን የበሽታ መከላከል አቅምን ሊቀንስ ይችላል። አራተኛው ውጥረትን መቀነስ ነው። እንግዲህ ውጥረት ወይም ጭንቀትን መቀነስ አስፈላጊ ነው። ለረጅም ጊዜ ውጥረት ውስጥ በምንቆይበት ሰዓት ኮርቲሶል የተባለ ሆርሞን ይመነጫል። ይህ ሁኔታ ደግሞ የበሽታ መከላከል አቅም እንዲቀንስ ያደርጋል። ጭንቀትን ለመቀነስ የተለያዩ የመዝናኛ ዘዴዎችን መጠቀም ይቻላል። ለምሳሌ ትልቅ ትንፋሽን መውሰድ፣ ሜዲቴት ማድረግ ማለት ነው። ከወዳጅ ዘመድ ጋር ደግሞ ጊዜ ማሳለፍ፣ ስፖርት መስራት፣ ብቻ የተለያየ ጭንቀትን መቀነሻ ዘዴዎችን መጠቀም ይቻላል።
አምስተኛው እንግዲህ ከመጥፎ ልማዶች መራቅ ነው። ለምሳሌ ማጨስ የሳምባ የበሽታ መከላከል ህዋሳትን ያዳክማል። ከመጠን በላይ አልኮል መጠጣትም እንግዲህ የበሽታ መከላከል አቅም ህዋሳትን የመስራት አቅም ይቀንሳል። ይህ ሁኔታ ደግሞ ለሰውነት ኢንፌክሽን ያጋልጣል። ስድስተኛው ንጽህናን መጠበቅ ነው። እጅን አዘውትሮ በሳሙናና በውሃ መታጠብ የበሽታ አምጪ ተዋሲያንን ለማስወገድና ጤናማ ለመሆን ይረዳል። በሚያስነጥሱበት ወይንም በሚያስሉበት ወቅት አፍን በሶፍት መሸፈን ያስፈልጋል። ሰባተኛው እንግዲህ ክትባቶችን በወቅቱ መውሰድ ነው። ክትባቶች ሰውነታችንን የተወሰኑ በሽታዎችን እንዲከላከል ያሰነጥኑታል። እሺ ተመልካቾች የበሽታ መከላከል አቅምን የሚጨምሩ ምግቦችን አብራችሁን ቆዩ። አንደኛው እንግዲህ ሲትረስ ፍሩትስ ናቸው። እነዚህ ፍሩቶች ለምሳሌ ሎሚ፣ ብርቱካን፣ መንደሪን የመሳሰሉት ናቸው። እነዚህ እንግዲህ በንጥረ ነገሮች ጥቅጥቅ ያሉ ናቸው። ለምሳሌ ቫይታሚን ሲ አላቸው። ቫይታሚን ሲ ነጭ የደም ሴል እንዲመረት ያደርጋል። ይህም ደግሞ ኢንፌክሽንን ለመዋጋት ያግዛል። ቫይታሚን ሲ እንደ አንቲኦክሲዳንት በመሆን ህዋሳትን ከጉዳት ይጠብቃል። እንዲሁም ደግሞ ቫይታሚን ሲ ሰውነትን ቶሎ እንዲድን ከህመም እንዲያገግም ያደርጋል። ስለዚህ እነዚህ ሲትረስ ፍሩትስ እንግዲህ ጥሬውን መመገብ ወይንም ደግሞ ጭማቂ አድርጎ መጠጣት ሰውነታችን ቫይታሚን ሲን ስለማያከማች በየቀኑ መውሰድ እንግዲህ አስፈላጊ ነው ማለት ነው። ሁለተኛው አበባ ጎመን ነው። እንግዲህ አበባ ጎመን ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኢ እንዲሁም ደግሞ ፋይበር እና በርካታ አንቲኦክሲዳንቶች አለው። ስለዚህ አበባ ጎመን በጥቂቱ በእንፋሎት ማብሰል ወይንም ጥሬውን መመገብ ንጥረ ነገሮችን በተሻለ ሁኔታ ለማግኘት ይረዳል። ሌላው እንግዲህ ነጭ ሽንኩርት ነው። ነጭ ሽንኩርት አሊሰን የተባለ ንጥረ ነገር አለው። ይህም እንግዲህ ጸረ ባክቴሪያ፣ ጸረ ቫይረስ እና ጸረ ፈንገስ ባህሪ አለው። ነጭ ሽንኩርት ነጭ የደም ሴል ህዋሳትን የማጥቃት ችሎታ ይጨምራል። ነጭ ሽንኩርት የደም ግፊትን ለመቀነስና የደም ቧንቧዎችን መጥበብን ለመከላከልም ይረዳል። እንግዲህ ነጭ ሽንኩርትን ጥሬውን መፍጨት ወይንም ደግሞ መቆራረጥ እንግዲህ አሊስን የተባለውን ንጥረ ነገር እንግዲህ በብዛት እንዲያመርት ወይንም እንድናገኘው ያደርጋል። ስለዚህ በጥሬው ብትጠቀሙት መልካም ነው። ሌላው ዝንጅብል ነው። ዝንጅብል ጂንጀሮል የተባለ በጣም ጠቃሚ ንጥረ ነገር አለው። እንግዲህ ኃይለኛ ጸረ ብግነት ነው ይሄ እንግዲህ ወይንም ደግሞ አንቲ ኢንፍላማቶሪ ባህሪ ያለው ነው። እንዲሁም ደግሞ አንቲኦክሲዳንት ባህሪ አለው። የጉሮሮ ህመሞችንና የማቅለሽለሽ አይነት ነገሮችንም እንግዲህ ዝንጅብል ለማስወገድ ይረዳል። ዝንጅብልን እንግዲህ በሻይ መልክ ወይንም ደግሞ በምግብ ውስጥ እንደ ቅመም አድርገን መጠቀም እንችላለን። በቀጣይ እንግዲህ እርጎ ነው የምናገኘው። እርጎ ፕሮባዮቲክስ የተባለ ጥሩ ባክቴሪያዎችን ይዟል ማለት ነው። በተጨማሪም ደግሞ ቫይታሚን ዲ አለው። ፕሮባዮቲክ የተባለው እንግዲህ በአንጀት ውስጥ ያሉትን ጠቃሚ ባክቴሪያዎች በማመጣጠን የበሽታ መከላከል ስርዓትን ያግዛል። የአንጀት ጤና ደግሞ ከበሽታ መከላከል ጋር እንግዲህ ቀጥተኛ ግንኙነት አለው። ስለዚህ እንግዲህ ስኳር ያልተጨመረበትን እርጎ ከተለያዩ ፍራፍሬዎች ጋር ቀላቅላችሁ መመገብ ትችላላችሁ። ሌላው ለውዝ ነው። ለውዝ በውስጡ ቫይታሚን ኢ፣ ማግኔዥየም እና ጤናማ ቅባቶች አሉት። ቫይታሚን ኢ ኃይለኛ አንቲኦክሲዳንት ሲሆን እንግዲህ የበሽታ መከላከል ስርዓትን ጤናማ እንዲሆን ያደርጋል። ማግኔዥየምም ደግሞ በበርካታ የሰውነት ተግባራት ውስጥ ይሳተፋል እንግዲህ የበሽታ መከላከል አቅምን ጨምሮ። ስለዚህ አንድ እፍኝ ለውዝን በቀን መብላት በቂ ነው ማለት ነው። በቀጣይ እንግዲህ እርድን ነው የምናየው። እርድ ከርከሚን የተባለ በጣም ጠቃሚ ንጥረ ነገር አለው። ይህም እንግዲህ የበሽታ መከላከል አቅምን በእጅጉ ይጨምራል። ስለዚህ በወጥና በሌሎች ምግቦች ጋር አድርጋችሁ እንግዲህ እርድን እንደ ሻይም አድርጋችሁ መጠቀም ትችላላችሁ። ሌላው ግሪንቲ ነው። ግሪንቲ በጠቃሚ ንጥረ ነገሮች ጥቅጥቅ ያለ ነው። የበሽታ መከላከል አቅምን በእጅጉ ይጨምራል። ስለዚህ በቀን ከ1 እስከ 2 ኩባያ ግሪንቲ ብትጠጡ በቂ ነው። እነዚህ ብቻ አይደሉም እንግዲህ ብዙ ምግቦች አሉ የበሽታ መከላከል አቅምን የሚጨምሩ። ለምሳሌ እነ ፓፓያ፣ ኪዊ፣ የዶሮ ስጋ፣ አሳ፣ እንጉዳይን፣ ጥራጥሬዎችን እና ቤሪስ ውሃን ጨምሮ እንግዲህ እነዚህን በዝርዝር ካየን ቪዲዮ በጣም ስለሚረዝምባችሁ ብዬ ነው። በአጠቃላይ እንግዲህ ጤናማ የአኗኗር ዘይቤን በመከተል ሰውነታችን ራሱን ከበሽታዎች በተሻለ ሁኔታ እንዲከላከል መርዳት ይቻላል ማለት ነው። ለዛሬ ይዤላችሁ የመጣሁት
የሰራሁት ቪዲዮ ይሄንን ይመስላል ጥያቄ ካላችሁ ኮሜንት ላይ አስፍሩልኝ በቀጣይ በሌላ ቪዲዮ እንገናኛለን እስከዛው ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ